ሰላም ጤና ይስጥልን የአርዲስ ሚዲያ ተከታታዮች እንደምናችሁ እንደምንሰነበታችሁ። ዛሬ ወደ እናንተ ይዤላችሁ የመጣሁት ስድስቱ የህይወት መርሆችን በተመለከተ ነው። እንግዲህ የሰው ልጅ ሲኖር በህይወቱ ውስጥ የሚያጋጥሙትና የሚኖርበትን ሂደት ለማወቅ ለመኖር ነገን ለማለም የራሱ የሆነ የህይወት መመሪያዎች ይኖሩታል። እነዚህ የህይወት መመሪያዎች እጅግ በጣም ወሳኝና ጠቃሚ በመሆናቸው እንድትከታተሉ እንጋብዛለሁ። የመጀመሪያው የህይወት መመሪያ ራዕይ ነው። ወገኖች፣ ወንድሞች፣ እህቶች ራዕይ የሌለው ሰው ምንም ነው። ራዕይ የሰው ልጅ ዋና መሰረታዊ ነገር ነው። አንድ ሰው ስለሚሰራው ስራ ስለሚኖርበት ህይወት ራዕይ ከሌለው ከሞተ ሰው በምን ሊለይ ይችላል? ስለዚህ የሰው ልጅ ህይወት መርህ ሆኖ ሊቀመጥ የሚገባው ነገር ራዕይ ነው። ራዕይ አላችሁ? ራዕያችሁ ምንድን ነው? ስለዚህ ራዕይ ሊኖረኝ ይገባል። ከዚህ ተነስቼ ከዚህ መድረስ አለብኝ፣ ይህን ማድረግ አለብኝ ብሎ የራሱን እቅድ ማቀድና ራዕይ ይዞ መንቀሳቀስ ይገባል። ቁልፉ አንዱ ህይወት መርህ ራዕይ ነው። ራዕያችሁን ተመልከቱ። ሁለተኛው ለህይወታችን እጅግ በጣም አስፈላጊው ቁልፍ መመሪያ የምንለው ለራስ ዋጋ ስጥ፣ ራስን ማድነቅ ነው። የሰው ልጅ ራሱን ካላደነቀ እኔ የተከበርኩ ፍጡር ነኝ። ስለዚህ በዚህ የተከበረ ሰውነት ምን የተከበረ ስራ ልስራ? ህይወቴን እንዴት ላሻሽለው? ከነማን ጋርስ ልስራ? እኔ በዚህ ደረጃ ላይ እገኛለሁ፣ የት ደረጃ ላይ መድረስ እፈልጋለሁ? ይሄን ለማድረግ ደግሞ ማድረግ እችላለሁ። እውቀቱ አለኝ፣ ጥበቡ አለኝ፣ አመለካከቱ አለኝ። ስለዚህ ይህን ነገር አደርገዋለሁ፣ ህይወቴን ቀይረዋለሁ፣ አሻሽለዋለሁ። አይደለም ለራሴ ለሌሎችም እጠቅማለሁ፣ እተርፋለሁ ብሎ ራሱን ማድነቅ ይገባዋል። ለራሱ ዋጋ መስጠት ይኖርበታል። ሶስተኛው ተግባቦት ነው። ተግባቦት እጅግ መሰረታዊ ነገር ነው። ሰው ከራሱ ጋር መግባባት አለበት፣ ከጎረቤቱ ጋር መግባባት አለበት፣ ከቤተሰቡ ጋር መግባባት አለበት፣ ከስራ ባልደረቦቹ ጋር መግባባት አለበት፣ ከኮሚኒቲው ጋር መግባባት አለበት። በአጠቃላይ በሚንቀሳቀስባቸው ወይም በሚደርስባት ሁሉ ተግባባት ወሳኝ ቁልፍ መሳሪያ ነው ህይወትን ለማጠናከር። ሁሉ ነገር የሚሻሻለው በተግባቦት ነው። ሁሉ ነገር የሚገኘው በተግባቦት ነው። ከሰዎች ጋር በተግባባን ቁጥር ከሰዎች የምናገኘው መልካም ነገር አለ፣ የምንማረው ነገር አለ፣ እኛም ለሰዎች የምናስተላልፈው በጎ ነገር አለ። ስለዚህ ስንግባባ ባለመግባባት ውስጥ መልካሙን የሚጠቅመውን እየወሰድ መልካም የሆነውን ተግባቦት ደግሞ እያስወገድ ከተጓዝ ወደ ስኬት የምንሄድበት አንዱ ቁልፍ መሳሪያ የህይወታችን መመሪያ መሆን ያለበት ተግባቦት ነው። በአራተኛ ደረጃ ለህይወታችን እጅግ የሚጠቅመው ቁልፍ ነገር ጠንካራ ስብዕና መገንባት ነው። ራዕይ ካለ ራሳችንን ካደነቅ፣ ራሳችን ከተማመን፣ መልካም ስነ ተግባቦትን ከተላበስ ከሰዎች ጋር በቀላሉ መላመድና መግባባት ከቻል ጠንካራ ስብዕና መገንባት እንችላለን። መሰረቱን ጥለናል ማለት ነው። ስለዚህ ያ ጠንካራ ስብዕና የሚሳካው በመሰረትካቸው ቀድሞ በሰራቸው ስራ ስብዕና ጠንካራ እንዲሆን፣ በሰዎች ዘንድ ተአማኒ እንዲሆን፣ ሰዎች የሚያምኑብህ እንድትሆን፣ የተለያዩ ስራዎችን ቢሰጡህ መወጣት እንድትችል የሚያስችል ጠንካራ ስብዕና መገንባት አለብህ ወይም አለብሽ ማለት ነው። ስለዚህ ጠንካራ ስብዕና መገንባት
ለነገ ለምታደርገው ለምትደርስበት ስኬት ወይም ደግሞ ህይወትን በደስታ ለመምራት እንድትችል ጠንካራ ስብዕና መገንባት ግዴታ ነው ማለት ነው። ስድስተኛው ቁልፍ የህይወት መመሪያ እንካ ተቀበሌ ውሳኔ መስጠት ነው። ውሳኔ መስጠት መቻል አለብህ። በህይወትሽ ላይ ውሳኔ መወሰን መቻል አለብህ። ብዙ ብናቅ ብንረዳ ብዙ አማራጮችን ብናይ ገንዘቡ አቅሙ ሁሉ እውቀቱ ቢኖርም ውሳኔ መስጠት ካልቻል ኦና ነን ማለት ነው። ባዶ ነን ማለት ነው። ያ እውቀት፣ ያ ገንዘብ፣ ያ ጉልበት፣ ያ አቅም በከንቱ ይባክናል ማለት ነው። ስለዚህ ውሳኔ መስጠት መቻል አለብን። ውሳኔ ስንሰጥ ደግሞ አስበን ለክተን በትክክል መቁረጥ አለብን። አባቶቻችን ሺህ ጊዜ ለካ አንድ ጊዜ ቁረጥ እንደሚሉ ብዙ ጊዜ የቀረቡልን ብዙ ሀሳቦች መርምረን አይተን በአስተውሎት ተረድተን አንድ ጊዜ መወሰን መቻል አለብን። ስለዚህ ከመወሰናችን በፊት አስተውሎት ሊኖረን ይገባል ማለት ነው። ማስተዋል አለብን፣ መፈተሽ አለብን፣ መመርመር አለብን። በጎውን ከክፉ ጠቃሚውን ከማይጠቅመው መንገድ ላይ የሚያስቀረንን ትተን የሚያሸግረንን መመልከት፣ ማስተዋል፣ መመርመር፣ መጓዝ፣ መራመድ፣ መወሰን መቻል ማለት ነው። ስለዚህ ክቡራትና ክቡራን የአዲስ ሚዲያ ተከታታዮች እነዚህን ስድስቱን ቁልፍ የህይወት መርሆች ተግባራዊ ማድረግ ከጀመራችሁና እያደረጋችሁ ካላችሁ በቀጥታ የምታስቡት ቦታ ላይ ትደርሳላችሁ። ሺህ ዓመት ኑሩልኝ። ሺህ ዓመት ወደ ህይወት ጎዳና ተራመዱ። አመሰግናለሁ።